አስማ ሁሳም ይባላል የመጣሁት ከኢራቅ የኢራቅ ስደተኛ ነኝ ዛሬ ጥሪ ተደርጎልን የመጣ ነው እዚህ ቤተ መንግስት ጥሪው ስለተደረገልን በጣም እናመሰግናለን ስፔሻሊ ፕራይም ሚኒስተር ዶክተር አብይ አህመድ ያው እዚህ ያሉት ስደተኛ ሁሉ ስደተኛ መስሎ አይታያቸውም ራሳቸው ልክ የራሳቸው ቤት የመጡ ነው የሚመስላቸው የመኔዎች አሉ ኢራቅ አለ ሶሪያ አለ ሱዳን አለ ሁሉም ደስተኛ ናቸው ስሜ ጀሚል በሰም እኔ ከሱሪያ መጣ እኔ በጣም ደስ ይለኛል ማያቱ ቤቱ ራሱ ሚያምር ነገር ሁሉም እኛ አየሁ የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በጣም ደስ ይላል በጣም በሰላም የሚቀበሉ ሰው እንግዳ የሀበሻ ክብር ለሰው ሌላ ሀገር አላየው ማለት ሀበሻ ሰው በጣም ያክብራል ውጪ ዜጋ ምናምን በጣም ክብር ያርጋሉ በጣም በቃ እንደ ቤተሰብ አንተ እንደ ውጪ ዜጋ ምናምን ማንም ሰው አይጠይቅም በቃ እንደ ቤተሰብ እንደ ሀገር የምትኖር ነጃት ሁሴን ሐሰን እባላለሁ የኖር ሱዳን ስደተኛ ነኝ ሱዳንም ኢትዮጵያም አንድ ነች አክፋ እዚህ ጋር ቁጭ አረጋችን ለዚህ ያበቃችን ኢትዮጵያ ነች ዜግነት ሰዓት ላይ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለነው ኢትዮጵያ ምድር ላይ ነው በአለም ደስ ይለኛል እዚህ ይሄ አገሪ በቃ የሚሰማኝ ነገር አገሪ እኔ እዚህ ምን ኑሮ 11 አመት ኢትዮጵያ ማለት ባይ ዘ ዌይ ዜግነቴ ሱዳን ስለሆነ አይደለም ብዙ ነገር አለ ብዙ ነገር አሳልፈያለሁ ኢትዮጵያ ላይ ምን ብትለኝ ስትራብ የማይፈልግ ህዝብ ነው ስትጠማ የማይፈልግ ህዝብ ነው ይሄ ሁሉ ስደተኛ ተቀብሎ ያኖረ ነው ያለው ገባክ አላህ እድሜውን ያርዝምላት ፕራይም ሚኒስተር ዶክተር አብይ አህመድ በጣም ትልቅ ነገር ነው ያያረገ ያለው በአሁን ሰዓት ላይ ለምን ስደተኛ መቀበል ማለት ትልቅ ነገር ነው ጠቅላይ ሚኒስተር አባት ነው አባት በሩ ከፍቶ ልጆቹ ሲቀበል አላህ እድሜህ ያስረዝመው አባቴ ቤት እንደሚሄድ እንደ የመን ስሜቱም ስላመጣህልኝ ፈጣሪ ይጠብቅህልን ወደ ላይ ያርገ ከፍ አርጎ ያሳየን በጣም ደስተኛ ናቸው ሁሉ አንድ ላይ ያፈጠሩ እየበሉ እየጠጡ እየተጫወቱ እየሳቁ ዱዓ እየተደራረጉ ፕራይም ሚኒስተራችን አክብሮን መጥቶ መሐከላችን ላይ ቁጭ ብሎ ከኛ ጋር አፍጥሮ ሁላችን ትልቅ ደስታ ነው የተሰማን ራሴ አገሬ ላይ ያለው ስሜት ነው የተሰማኝ እና በጣም ቴንኪዩ አክብረው ስለመጠሩን ቴንኪዩ ለመላ ሙስሊም እምነት ተከታይ ዓለም ላይ ስፔሻሊ ኢትዮጵያ ውስጥ رمضان مبارك لمالت ودالهين تقبل الله طاعتكم ዛሬ 4 አመት ጀምሮ ጠቅላይ ሚኒስትሩ በራሳቸው ቤተ መንግስት ከተለያዩ ሀገራት የመጡ ስደተኞችን የፍጣር ፕሮግራም የፍጣር መርሃ ግብር ያዘጋጃሉ ዛሬም ተመሳሳይ ፕሮግራም የተዘጋጀው እዚህ በኢፍጣር ፕሮግራሙ ላይ ታደሙ በርካታ ሰዎች ናቸው እንዳያችሁት እነዚህም ከ12 ሀገራት በላይ የመጡ ናቸው የሚወክሉ ናቸው በተለይ የዘንድሮ ለየት የሚያደርገው በአዲሱ ቤተ መንግስት ውስጥ ነው ስደተኞች ኢፍጣር ፕሮግራም ያካሄዱት በጣም ደስተኞች ናቸው ያላቸውም ሐሳብም ሲገልጹ ነበር እንዴት አይነት ስሜት እንደነበረ ለመግለጽም ያስቸግራል ከተሰደዱበት ጠለላና ከለላ አግኝቶ ከዛ በላይ ደግሞ በሀገሪቱ ጠቅላይ ሚኒስትር እንደዚህ አይነት አቀባበል ሰዋዊ የሆነ እጅግ ርህራሄና አዛኝነት የበዛበት መስተንግዶ ነው ያሳዩት ጠቅላይ ሚኒስትሩ እንግዲህ ይሄ እንደ ሀገር የምንታወቅበት ነው